እ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰሞኑን የተረዳሁትን ነገር ለእናንተ ላካፍላችሁና ፍቅር መያዝ ፍቅር መያዝ ወንዱም ሆነ ሴቷን ፍቅር ሲያዙ ኢጎ ላለበት ሰው በጣም ጠቃሚ ነገር ነው። ማለትም ፍቅር መያዝ ስላችሁ ተይዞ ወይም ተይዛ የተፈቀረው ወይም የተፈቀረችው ልጅ ደግሞ ኩራተኛ ከሆኑ ይሄኛውም ኩራተኛ ከሆነ ለተያዘው ሰው ጥቅም አለው። ጥቅሙ ደግሞ ምን መሰላችሁ? ኢጎ ያጠፋል። ፍቅር ኢጎ ያጠፋል፣ ወይ ደግሞ የኩራት ወይ ትዕቢት የሚባለውን ነገር ያጠፋል። ያ ደግሞ ለምን ይጠቅማል? ልጅቱ ካልተመለሰች ወይ ደግሞ ልጁ ካልተመለሰ የምትሉ ከሆነ ጥቅሙ ስራችሁ ላይ ነው። ማለት ስራ የሆነ ነገር ለመስራት ኢጎ ያለባችሁ ሰዎች ከሆናችሁ የእኔነት ወይ ደግሞ የኩራት የትዕቢት ያለባችሁ ከሆናችሁ ያንን ነገር ፍቅር ተይዛችሁ የምታውቁ ከሆነ ያንን ነገር ያስወግድላችኋል። እና ፍቅር ኢጎ ለማጥፋት በጣም ጠቃሚ ነገር ነው ለማለት ነው። ሰላም አለይኩም። ሰብስክራይብ